ካፒታል ጌን አንድ ሰው አንድ ቤት ብቻ ኖሮት እሱን ቤት ቢሸጥ ካፒታል ጌን ይከፍላል። አንድ ሰው ከሁለት በላይ ቤት ኖሮት ነገር ግን ቢሸጠው ካፒታል ጌን ይከፍልበታል። አንድ ሰው እንዲሁ አንድ ቤት ውስጥ ከኋላ እየኖረ ከፊት ለፊቱ የሸቀጥም ሱፐርማርኬትም አድርጎ ቢሸጥ ካፒታል ጌን ይከፍልበታል ሲሸጠው። አንድ ሰው እንደዚሁ የንግድ ማዕከል ቢኖረው ካፒታል ጌን ይከፍልበታል። ቦንድስ፣ ሼርስ እንዲሁም የተለያዩ ንብረቶችን ቢያፈራ ካፒታል ጌን ይከፍልበታል ወይ? ዛሬ እንግዲህ የምናወራው ካፒታል ጌን እንዴት ነው የሚለውን አብረን እንመለከታለን። በስተመጨረሻ በ5 ሚሊዮን ብር ደግሞ ስሌት እናሰላለን። በ5 ሚሊዮን ብር እስከ 8 ሚሊዮን ብር የተገዛ ቤት በዚህ ሬንጅ ውስጥ ካፒታል ጌን ምን ያህል ነው የሚከፈለው የሚለውን የምናይበት ይሆናል። አብራችሁኝ ስለሆናችሁ እጅግ በጣም አመሰግናችኋለሁ። ኤርሚዝ ኢትዮጵያ ላይ ነው የመጣችሁት። የወደዳችሁትን የፈቀዳችሁትን ቤቶች መግዛት መሸጥ ላሰባችሁ ሰዎች 44365959 እንግዳ ማረፊያ ደግሞ ከወደዳችሁም እንደዚሁ እንድታገኙን ከተለያየ ዓለም እየጋበዝኳችሁ ሙሉ መረጃውን ካፒታል ጌን በየትኛው መንገድ ነው የሚከፈለው የሚለውን አካፍላችኋለሁ። ቆይታችሁ ከኛ ጋር እንዲሆን ግብዣዬ ነው። ኤርሚዝ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት። ካፒታል ጌን ማለት ምን ማለት ነው በሚለው ብንጀምር መልካም ነው። ካፒታል ጌን ማለት አንድ ቀድማችሁ የገዛችሁበት ዋጋ እንዲሁም አሁን የምትሸጡበት ዋጋ መካከል ያለ የተጣራ ትርፍ ለሱ 15% መክፈል ማለት ነው። ካፒታል ጌን ከፈለ ከሌ ሲባል ከሙሉ ሳይሆን መጀመሪያ ቀድሞ የገዛበት ዋጋ አለ፣ በኋላ የምንመለከተው 5 ሚሊዮን፣ መጨረሻ ላይ የገዛበት ዋጋ አለ፣ የሸጠበት ዋጋ አለ 8 ሚሊዮን፣ በመካከሉ ስሌት አለው። ስሌቱን ነግራችኋለሁ። ያገኘው የተጣራ ትርፍ ብቻ ሳይሆን የተጣራ ትርፍ ካፒታል ጌን ይባላል። ካፒታል ጌን ወደ ስሌቱ ከመሄዳችን በፊት ቅድም ያነሳ ነው አንድ ሰው አንድ ንብረት ብቻ ቢኖረው ያንን ንብረት ቢሸጥ ካፒታል ጌን ይከፍልበታል 15%? አይከፍልበት። አንድ ሰው ከአንድ በላይ ቤት ቢኖረውና ሁለት ቤት ስላለው ቤቱ በንግድ ሂሳብ ታስቦ የሸጠ ነው ሪል ስቴት ነው እያተረፈበት ነው ብሎ 2 ወይም 3 ስላለው ካፒታል ጌን አይከፍልበት። ሌላው ሶስተኛው አንድ ሰው ቤቱ መኖሪያ ቤት በሩ ላይ ደግሞ ሱቅ ቢኖረው በዚህ ቤት ካፒታል ጌን ይከፍላል ወይስ አይከፍልም? ለሱቁ ለምሳሌ 4x4 ቢሆን ለ4x4ቷ ሱቅ ካፒታል ጌን ይከፍላል። ለመኖሪያ ቤቱ ሚክስድ ዩዝ ስለሆነ ካፒታል ጌን አይከፍልም። እንግዲህ እንደዚሁ አክሲዮን ሲሆን ቦንድ ሲሆን እንደምታውቁት በፊት 30% ነበር፣ አሁን 15% ነው ለማበረታታት። ስለዚህ ከሚያገኘው ትርፍ ላይ ካፒታል ጌን ይከፍላል። ከዛ ባሻገር ህንፃ የንግድ አገልግሎት የሚሰጡ ትልልቅ ድርጅቶች ሲሆኑ በሽያጭ ሲያልፉ የካፒታል ጌን ይጠየቅባቸዋል። ካፒታል ጌኑ ሲጠየቅ እንዴት ነው የሚሰላው ነው ትክክለኛውና መስመሩን በደንብ የሚያስይዘን ነገር። ካፒታል ጌን መጀመሪያ ቅድም እንዳልኳችሁ በምሳሌ ቀለል እንዲያደርግልን 5 ሚሊዮን ቀደም ብሎ የተገዛን ቋሚ ንብረት ካፒታል ጌን እነማን እንደሚከፈል ስለለየን ለንግድ አገልግሎት የዋለ እያለ ያለ ንብረት ይሄ በ5 ሚሊዮን ገዝታችሁ ከሆነ በመካከሉ ካፒታል ጌንን ለማስላት ከዚህ በፊት የኢትዮጵያ ስታቲስቲክስ መረጃ ወይ ደግሞ የኢንፍሌሽን አጀስትመንት ይሰላበታል። ከዛ ባሻገር ቤቱ ላይ ያፈሰሳችሁት ለማሳመር ውበት ለመጨመር ያወጣችሁት ወጪ በመረጃ ካላችሁ እሱም ይሰላል። እንዲሁም ቤቱን ቀድማችሁ ስገዙ ለደላላ የከፈላችሁት 2% ይሰላል። እንዲሁም ጠበቃ አገልግሎት ካገኛችሁበት ይሰላል። እንዲሁም ደግሞ ቤቱን ለመሸጥ የማስታወቂያ ወጪ አወጣችሁ ከሆነ ይሰላ ነበር። ይሄ ስሌት አሁን በ1395 2017 አዲሱ ህግ በዚህ መሰረት አጠቃላይ ለስሌት እንዲመች ብለው 30% ብለው ይዘውታል። ስለዚህ ወደ ስሌቱ በቀላሉ መሄድ ያስችላል። 5 ሚሊዮን የገዛችሁትን የዛሬ 2 ዓመት ዛሬ 8 ሚሊዮን ልሸጡት ነው። ስለዚህ እንዴት እናስለው? 5 ሚሊዮን ቀድሞ የተገዛበት ዋጋ አሁን በፊት ገቢዎች ሄዳችሁ የስታቲስቲክስን መረጃ ተጠቅሞ የሚሰራው አሁን ቅድም የነገርኳችሁን መረጃ ጠይቋችሁ የሚሰራው አሰራር ቀርቶ 30% ላይ ፕላስ አርጉበታል። ምን ማለት ነው? የ5 ሚሊዮን 30% 1 ሚሊዮን 500 ሺህ ብር ነው። ስንት ሆነ? 6 ሚሊዮን 500 ሺህ ብር። 6 ሚሊዮን 500 ሺህ ብር እና
ይሆንና እናንተ አሁን የምትሸጡት ደግሞ 8 ሚሊዮን ብር ነው። በመካከላቸው ስንት ብር አለ? 1.5 ሚሊዮን። ይሄ ነው እንግዲህ ካፒታል ጌን አድርጋችኋል። 1.5 ሚሊዮን ጌን አድርጋችኋል። ስለዚህ ከዚህ ውስጥ 15% ለኔ ከፍሉኝ ይገባል ይላል መንግስት። ለዚህ ስናሰላ የ1.5 ሚሊዮን ብር 15% 225 ሺህ ብር ነው። 225 ሺህ ብር ካፒታል ጌን የሚያስከፍል ንብረት ካለን እንከፍላለን ማለት ነው። ይህን ያህል ቀለል ያለ ነው። ሀሳብ ካላችሁ በኮሜንት ላይ እንድታስቀምጡ ጋብዛችኋለሁ። እንደዚህ አይነት የሽያጭ አገልግሎት ከፈለጋችሁ ደግሞ 44365959 ልታገኙን ትችላላችሁ። ለጓደኞቻችሁ ደግሞ ሼር ብታደርጉት እጅግ በጣም ደስ ይለናል። ቪዲዮውን ከወደዳችሁ ላይክ እንድታደርጉ ግብዣችን ነው። እንደዚህ አይነት ቪዲዮዎችን ደግሞ ደጋግሜ ብላችሁ ካሰባችሁ ሰብስክራይብ አድርጋችሁ ከኛ ጋር ቤተሰብ እንድትሆኑ በፍቅር እንጋብዛችኋለን። በሌላ እስክናገኛችሁ ሰላም ሁኑ።